ተወዳጁ ድምጻዊ አንዱዓለም ጎሳ በባለቤቱ ሞት ተጠርጥሮ በቁጥጥር ስር ዋለ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ የተለያዩ አጓጊ፣ አዝናኝ፣ አስተማሪና ቁም ነገር አዘል መረጃዎች የሚቀርቡበት አክሱም ሳውንድ የተሰኘው ቻናላችን ነው። ለቻናላችን አዲስ የሆናችሁ አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ለዛሬ ወደ ያዝነው መረጃችን አመራን። እንግዲህ ለዛሬ የያዝነው መረጃ እጅግ አሳዛኝና ልብ ሰባሪ ክስተት ነው። ከቅርብ ጊዜ ወዲህ በጣም ወጣት ልጆች በድንገት ህይወታቸው አለፈ ሲባል መስማት እየተለመደ መጥቷል። በተለይ ብሩህ ተስፋ ያላቸው ነገ የት ደርሰው እስከምናያቸው የምንጓጓላቸው ብዙ ዓላማና አቅም ያላቸው በወላጆቻቸውም ሆነ በወዳጆቻቸው ዘንድ ተወዳጆች ከፈገግታቸው በስተቀር ሐዘን የማይታይባቸው እጅግ ቁም ነገረኞችና ለሰው አሳቢ ሩህሩህ በስራቸው ዘንድም ታታሪ የሆኑ ብቻ ምን አለፋችሁ በፍጹም ከአእምሯችን ሊወጡ የማይችሉ ወጣቶች በድንገት ከፎቅ ተከሰከሱ ወይም ራሳቸውን አጠፉ ሲባል መስማትን እየለመድ ነው መተናል። እንግዲህ ዛሬም የሰማነው ይህንኑ ክስተት ነው። የተወዳጁ ኦሮምኛ ዘፋኝ አንዱዓለም ጎሳ ሚስት የሆነችው ሞዴል ቀነኒ አዱኛ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ሰምተናል። እንግዲህ የዚች ለጋ ወጣት አስክሬን በዳግማዊ ሚኒሊክ ሆስፒታል ምርመራ እየተደረገለት እንደሆነ ከፖሊስ ያገኘነው መረጃ ያመለክታል። እንግዲህ ሞዴል ቀነኒ አዱኛ ከመሞቷ ከ12 ሰዓታት በፊት እየጨፈረች የሚያሳይ ቪዲዮን በቲክቶክ ገጿ ላይም አጋርታን ነበር። እንግዲህ እዛ ላይ ስትታይ በጣም ደስተኛና በፈገግታ የተሞላች እንጂ ከሰዓታት በኋላ እንደዚህ አይነት ዘግናኝ ክስተት የሚከሰትባት አትመስልም ነበር። ባለቤቷ አንዱዓለም ጎሳም ቢሆን ከአንድ ቀን በፊት ማይ ዋይፍ ከሚል ካፕሽን ጋር ፖስቶት ነበር። እንግዲህ ሞዴል ቀነኒ በጣም ቆንጆና ለጋ ወጣት ነበረች። በህይወቷ ደስተኛና ብዙ ህልም የነበራት ወጣት እንደነበረች በቅርብ የሚያውቋት ይመሰክራሉ። እናም በዚህ ምክንያት ራሷ ላይ እንደዚህ አይነት አሰቃቂ ነገር ልታደርግ እንደማትችል በመገመት ከአሟሟቷ ጀርባ የሆነ ነገር ሳይኖር እንደማይቀር ይታሰባል። ሞዴል ቀነኒ ተወልዳ ያደገችው በኦሮሚያ ክልል በምዕራብ ሐረርጌ በመቻራ ከተማ ነው። መቻራ ከተማ ከአዲስ አበባ በ330 ኪሎ ሜትር ርቀት ላይ ይገኛል። የአንደኛና የሁለተኛ ደረጃ ትምህርቷንም እዛው መቻራ ከተማ ያጠናቀቀችው። ከዛም ወደ አርባ ምንጭ ዩኒቨርሲቲ በመግባት የመጀመሪያ ዲግሪዋን ይዛለች። ሞዴል ቀነኒ ገና የ26 ዓመት ለጋ ወጣት ነበረች። የትውልድ ዘመኗ በ1991 ዓ.ም ነው። ትምህርቷንም ያጠናቀቀችው ከ2 ዓመት በፊት ነበር። እንግዲህ እንዳገኘነው መረጃ ከሆነ ቀነኒ ከእድሜዋ በላይ የበሰለች፣ በስራዋ ታታሪ፣ ከሰዎች ጋር ተግባቢ፣ ተጫዋችና ለባለቤቷ እጅግ ምቹ የሆነች፣ በስራው የምትደግፈውና የምታበረታው ወደፊት ብዙ ህልሞች የነበራት ወጣት ነበረች። እንዲህ ባጭር መቀጨቷ እጅጉን የሚያሳዝን ነገር ነው። ቀነኒ ሞዴል እንደመሆኗ በሶሻል ሚዲያ ላይ ብዙ ተከታዮች ነበሯት። ሞዴልና የማስታወቂያ ባለሙያ የነበረችው ቀነኒ የተለያዩ ድርጅቶች ምርታቸውንና አገልግሎታቸውን እንድታስተዋውቅላቸው ይመርጧትም ነበር። ቀነኒ የፎቶ ሞዴልም ጭምር ስለነበረች የተለያዩ አገሯን የሚያወሱ ባህሏን የሚያስታውሱ አልባሳትን እየለበሰች ታሪካዊ ቦታዎች ድረስ እየሄደች የተለያዩ ድንቅ ፎቶዎችንም ትነሳ ነበር። በሶሻል ሚዲያ ላይም ቢሆን የምትታወቀው ባህሏን ከሚገልጽ አለባበሶቿ ጋር ከነፈገግታዋ ነበር። ቀነኒና አንዱዓለም ጎሳ እጅግ የሚያስቀና ፍቅር የነበራቸው ጥንዶች እንደነበሩ በቅርብ የሚያውቋቸው ምስክሮች ናቸው። እንግዲህ ምን እንደሆነ እስካሁን ባልታወቀ ምክንያት ነው ቀነኒ ከሌሊቱ 9 ሰዓት ላይ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉ የተሰማው። ይህ ዜና እንኳን ባለቤቷንና ወዳጅ ዘመዶቿን ቀርቶ በቅርበት የማያውቋትን ሰዎች ጭምር ልብ የሚያሸብር ዜና ነው። እንግዲህ በቅርብ የሚያውቋቸው እንደሚመሰክሩት ከሆነ እርስ በርሳቸው የሚደጋገፉ ጥንዶች እንደነበሩ ነው። አንዱዓለም በሙያውም ሆነ በጓደኞቹ ዘንድ እጅግ ተወዳጅ፣ ሰው አክባሪ፣ አሳቢ፣ ታናናሾቹን በስራው የሚያግዝ፣ ታላላቆቹን የሚያከብር፣ ባህሉን አክባሪ ወጣት ነው። እንግዲህ እኛም እንደ አክሱም ሳውንድ ይህንን ከባድ ሐዘን ፈጣሪ ያቅልልለት ለማለት እንወዳለን። ወንደሰን በጋሻው የተባለ የቀነኒ ፎቶግራፈር በትላንትናው ዕለት ከቀነኒ ጋር ስለነበራቸው ቆይታ እንዲህ በማለት ነበር የገለጸው። በፎቶግራፍ ስራዎቼ ካፈራኋቸው ወዳጆቼ መሃል የቀኝ እጄ የምላት ቀነኒ አዱኛ ጓደኛዬ፣ መካሪ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት 1 2017 ዓ.ም ከቀኑ 10 ሰዓት ጀምሮ የልደት ፎቶዎቹን ሳነሳት ነበር። ማታ 1 ሰዓት ላይ በሰላም ተለያይተን ዛሬ ጠዋት መጋቢት 2 2017 ማረፏን አረዱኝ ብሏል። እንግዲህ የድምጻዊ አንዱዓለም ጎሳ ማናጀር የሆነው ሌሊሳ እንድሪስም ለቢቢሲ የሰጠው መረጃ እንዲህ የሚል ነበር።
ንጋት 1 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለና እሱ ያለበት ቦታ ሩቅ ስለነበር በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከ1 ዓመት በላይ ከሚኖሩበት የጋራ መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግሯል። ክስተቱ ከተፈጠረ በኋላም በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ አስክሬኗን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስከሚመጣ ድረስ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱን ገልጿል። ድምፃዊው አንዱዓለም ጎሳም ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ እንደተወሰደና እዛው እንደሚገኝ እናም እስካሁን ምርመራ እየተካሄደበት እንደሆነም ተናግሯል። በተጨማሪም ከ2 ዓመት የፍቅር ቆይታ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደነበርም ገልጿል። በተጨማሪም ይህንን ልብ የሚነካ መልእክትም አስተላልፏል። ወዲህ እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱን አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት መስመር ይቀየራል ብዬ አስቤ አላውቅም ነበር። ይህ የሐዘን መርዶ ብቻ አይደለም፣ ልቤ ተሰብሯል። የምለውም ሆነ የምሆነው ነው የጠፋኝ። ሞተሻል ብዬ መቀበል ከብዶኛል። ድምፅሽ በጆሮዬ ያቃጭላል። አልሞትሽም እንዳልል ደግሞ የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽን በሰላም ያሳርፈው ወንድሜ አንዱዓለም። ከምንም ጊዜ በላይ መጽናናትን እመኝልሃለሁ። እሷን እንዴት እንደምትወዳትና እንዴት እንደምትኮራባት አውቃለሁ። እንደሷ አይነትን ሰው ካጠገብ ማጣት ከባድ ነው። ይህንን ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬውን ይስጥ። ለወዳጅ ዘመዶችሽ መጽናናትን እመኛለሁ ነበር ያለው። በተጨማሪም አርቲስት ታሪኩ ሰማንያ እንዲህ የሚል አሳዛኝ መልእክትንም አስተላልፏል። ሞት ራሱ ይሙት አንቺ መቼ ኖርሽና ነው። ምክንያትሽ ምንም ይሁን ምን አሟሟትሽ ህመም አለው። ከ5ኛ ፎቅ በዚህ ሰውነትሽ ስትወድቂ ታየኝ። የከፋ ሞት ነው። ይህ ውበትሽ ብርሃኑም ሲጠፋ አሰብኩት። ከምንም በላይ የሚወድሽ ፍቅረኛሽ፣ ቤተሰቦችሽና ወዳጆችሽ ዘወትር ሲያስቡሽ በቁም ይሞታሉ። እግዚአብሔር አምላክ ነፍስሽን ይማር። አንዱዓለም ጎሳ እግዚአብሔር ያጽና፣ ለቤተሰቦቿም መጽናናትን ያድልልን ብሏል። እንግዲህ እንደ እውነቱ ከሆነ የዚች ወጣት አሟሟት እጅጉን የሚያሳዝንና ልብ የሚሰብር ክስተት ነው። ምክንያቱ እስካሁን ድረስ ምን እንደሆነ አልታወቀም። እንግዲህ ለእናንተ ለአድማጭ ተመልካቾቻችን የአሟሟቷን ምክንያት እንደሰማን የምናደርስ መሆኑን እየገለጽን ለተወዳጁ ድምፃዊ አንዱዓለም ጎሳና ለቤተሰቦቿ እንዲሁም ለወዳጆቿ መጽናናትን እየተመኘን የዛሬው መረጃችንን አጠናቀቅን። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።